አባይ ሆምስ የሪል ስቴት ዘርፉን በይፋ ከመቀላቀሉ በፊት መነሻው ይህን ይመስል ነበር። ፊያት ይህ ቦታ እንደ አውሮፓውያን አቆጣጠር በ1920ዎቹ መጨረሻ የጣሊያኑ ግዙፍ የመኪና አምራች የሆነው ፊያት በራሳቸው በጣሊያኖች የፊያት መኪናን የሚሸጡበት እንዲሁም የሚያድሱበት ቦታ ነበር። የደርግ መንግስት ወደ ስልጣን በመጣበት ጊዜ ይህንን ቦታ በመንግስት ባለቤትነት ስር ማስተዳደር ጀመረ። በጊዜውም በከተማችን ውስጥ አሉ ከሚባሉ ትላልቅ ጋራጆችና የመኪና መገጣጠሚያዎች ውስጥ አንዱ ሲሆን በዋናነት የዳፍና የማርሴዲስ የከተማ አውቶቡሶች ቦዲ የሚሰራበት ትልቅ ተቋም ነበር። በ1992 መንግስት የተወሰኑ የልማት ድርጅቶችን ወደ ግል ዘርፍ በፕራይቬታይዜሽን ሲያስተላልፍ አባይ ቴክኒክ ከተላለፉ ድርጅቶች መካከል አንዱ ሆኗል። አባይ ቴክኒክ ለበርካታ የሀገራችን መኪኖች የጥገና፣ የሰርቪስ እንዲሁም የአመታዊ ተሽከርካሪ ምርመራ ወይንም ቦሎ ቁጥር 1 ተመራጭ ቦታ ነው። አባቶቻችንና አያቶቻችን በፍቅር ይነዱት የነበረውን የፎቶን መኪና በኢትዮጵያ ውስጥ አስመጥቶ መገጣጠምና መሸጥ የቻለ የመጀመሪያ ድርጅት ነው። የአባይ ሆምስ ሌላ እህት ኩባንያ የሆነው ቢኤች ትሬኒንግ እና ማኑፋክቸሪንግ እንደ አውሮፓውያን አቆጣጠር ከ1990 ዓ.ም ጀምሮ ሀገራችን ውስጥ በተለያዩ የንግድና የማኑፋክቸሪንግ ዘርፍ ሲሰራ የቆየ አንጋፋ ተቋም ሲሆን ላለፉት 10 ዓመታትም የስፔሻላይዝድ ኮንትራክተር ፈቃድ ለማግኘት ብቁ በመሆን በከተማችን በርካታ ትላልቅ ባንኮች፣ ሪል ስቴቶች፣ ሆቴል፣ የንግድ ማዕከላት፣ መንገዶች እንዲሁም ሌሎች በርካታ ፕሮጀክቶች የፋውንዴሽን እና የሾሪንግ ስራ በማሰራት ከተማችን ውስጥ አሉ ለሚባሉ ሰማይ ጠቀስ ህንፃዎች የጀርባ አጥንት ሲሆን ቆይቷል። ቢኤች ትሬኒንግ በአሁኑ ሰዓት የአባይ ሆምስ የጀርባ አጥንት በመሆን የዳውንታውን ፕሮጀክት ግንባታን እያቀላጠፈ ይገኛል። ከጥቂት ዓመታት በፊት ቢኤች ትሬኒንግ እና ማኑፋክቸሪንግ በቦሌ ፍላሚንጎ ቢኤች ስዊት አፓርትመንት ሆቴል ተብሎ የተሰየመውን እንዲህ አይነት ቅንጡ አፓርትመንት ሰርቶ አስረክቧል። እንግዲህ ሞቷችንን እንደምታውቁት ጊዜው የአባይ ነው የሚለው የምርም ያስመሰከርንበት ዓመት ይመስለኛል። ይህ ዓመት አሁንም እንግዲህ ጊዜው የአባይ ነው ብለናል። እዚህኛው ፕሮጀክት ላይ